ቅዱሳን እንዴት ናችሁ? እግዚአብሔር ይመስገን እኔ ጋ ሁሉ ሰላም ነው። ሰሞኑን በአንድ ጉዳይ በተለይ እነኚህ ቲክታክ ላይ ራሳቸውን አፖስትል ብለው የሚጠሩ በርካታ ሰዎች አሁን በጣም ግልጽ የሆነ ሐሰት አስተምሮ ይዘው እንደወጡ ይታያል። እዚህ ጉዳይ ላይ መልስ መስጠት ስላለብኝ፣ ምክንያቱም ብዙም ሰው ደግሞ በዚህ እየተዛለለ ስላለ እዚህ ጉዳይ ላይ መልስ ልስጥ ብዬ ነው የመጣሁት። እሱ ምንድን ነው? አንድ አብ ነው ያለን እንጂ ወልድ የሚባል ነገር የለም ብለው ግልጽ አውጥተው የሚቃወሙ ሰዎች አሉ። በጣም ጽንፍ የረገጠ ግን ራሳቸውን አፖስትል ነን የሚሉ ፓስተር ነን የሚሉ አሁን ሰሞኑን ወንጌል አማኞች ውስጥ በጣም የተለየ መሰረታዊ ችግር ያለበትን ወንጌል ለማስተማር የሚሞክሩ ሰዎች አሉና እነኚህን ሰዎች እነሱ በሚዲያ ወጥተው እያደረጉ እስካሉ ድረስ እኛም ደግሞ በሚዲያ ወጥተን ይህን ነገር ማስቆም ባንችል እንኳን ግን እንዲጋለጡ ሐሰት እንደሆነ ከመጽሐፍ ቅዱስ ጥቅስ እያስነዳን ልንቃወም ተገብቶናል ማለት ነው። ምክንያቱም አንደኛ ኢየሱስ ክርስቶስ አምላክ አይደለም፣ እሱ እግዚአብሔር አይደለም ብለው ነው የወጡት። እግዚአብሔር አይደለም፣ እሱ አምላክ አይደለም። በወቅቱ ስጋ ለብሶ መጥቷል፣ ስጋው ሞቷል። ስለዚህ አንድ አብ ነው ያለው። የላከው አብ እስከሆነ ድረስ ከዛ ከአብ ውጭ ሌላ ነገር አናቅም የሚሉ በጣም ጽንፍ የረገጠ አስተምሮት ለራሳቸው የሚመቻቸውን ብቻ ሀሳብ ቀንጨብ አድርገው ብዙዎቹን የሚያስቱ አፖስትል ነን የሚሉ ሰዎች ወጥተዋል። ለዛም ለምሳሌ ትላንትናውን አንድ አፖስትል ገመቺስ የሚባል ሰውዬ በዚህ ጉዳይ ላይ ብዙ ለክርክር ሲበቃ አይቻለሁ። ሌሎቹም ደግሞ አሉ እና ምን ለማለት ነው ፈልገው፣ እስቲ የእግዚአብሔር ቃል እናንሳና እናውራ። አንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 20 ላይ እንደዚህ ይላል፣ የእግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እውነተኛ በሆነው በእርሱ አለን። እውነተኛ የሆነው ማን ነው? እርሱ የእግዚአብሔር ልጅ። አያችሁ፣ የእግዚአብሔር ልጅ። አሁን ወልድ እግዚአብሔር አይደለም ለምትሉ ሰዎች የእግዚአብሔር ልጅ እያለ ነው። የእግዚአብሔር ልጅ ይልና እርሱን ደግሞ ከታች በደንብ ያብራራው። እውነተኛ በሆነው በእርሱ አለን ካለ በኋላ እርሱም ልጁ ኢየሱስ ክርስቶስ ነው። ግልጽ አድርጎ እርሱም፣ ግልጽ በሆነ አማርኛ እርሱም የእግዚአብሔር ልጅ እርሱም ኢየሱስ ክርስቶስ ነው ይላል። ከዛስ እርሱም እውነተኛ አምላክና የዘላለም ሕይወት ነው። ዘጋ። 4 ነጥብ። እርሱም እውነተኛ አምላክና የዘላለም ሕይወት ነው። እውነተኛ አምላክና የዘላለም ሕይወት ነው። ዮሐንስ መልእክት ምዕራፍ 5 ከቁጥር 20 ላይ ይህንን በደንብ ይነግራል። አምላክ አይደለም የምትሉ ወይ የእግዚአብሔርን ቃል አልንቀበልም በሉ ነው። በትክክል የእግዚአብሔርን ቃል እየተቀበልን አይደለም የራሳችን። እንደዛ የምትሉ ሰዎች ደግሞ ሐዋርያ ተብላችኋል። እኔ በጣም ማዝነው ሐዋርያው እኮ የሆነው ጳውሎስ ምንድን ያለው? በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያው የሆኑ እኔ ይላል። ሐዋርያነቱ በእግዚአብሔር ፈቃድ ሆኖ ተጠሪነቱ ደግሞ ለኢየሱስ ክርስቶስ የሆነ ሐዋርያ ነው። በአሁኑ ሰዓት ላይ ማየትም የምንፈልገው ተገቢም የሚሆነው ኢየሱስ ክርስቶስ አምላክ አይደለም እያልከኝ ያንተ ሐዋርያነት ለማን ነው? ምንድነህ አንተ? የቱ ጋር ያለ ሐዋርያ ነህ? ስለዚህ ለእግዚአብሔር መንግሥት እንቅፋት የምትሆኑ በኢየሱስ ክርስቶስ ወንጌል ላይ የራሳችሁን ሐሳብ እየጨመራችሁ ነገር ግን በወንጌል አማኞች ስር የተሰገሰጋችሁ እናንተ ከዚህ በኋላ እኛን ገላችሁ ታስወግዳላችሁ እንጂ ይህንን እውነት እየተጋፈጠን እንቀጥላለን። ምክንያቱም እውነተኛ የሆነውን ኢየሱስ ክርስቶስን እየተቃወምክ እንደዚህ ይላል። ይኸውላችሁ ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋ ምሕረት ለዘላለም አገኘን። እዩ፣ ከእግዚአብሔር አብ ከአብ ልጅ ከኢየሱስ ክርስቶስ
ጸጋን፣ ሰላምን አገኘን የእግዚአብሔር ልጅ እያለ መጽሐፉ አረጋግጦ ደግሞ አምላክ እያለ እየነገረን አይደለም ብለህ የምትለኝ ወዴት ምዕመንህን ወዴት እያሳትክ እንደሆነ በእግዚአብሔር ፊት ተጠያቂ ነህ። ስለዚህ ነገ በሚመጣው በእግዚአብሔር ፊት ቆመህ ትጠየቃታለህ። ስለዚህ አሁንም በዚህ ጉዳይ ላይ ኮፒ ሊንክ፣ ሼር፣ ዲዩት እያደረጋችሁ ለብዙሃን አድርሱልኝ። ይህም ቪዲዮ ኮፒ ሊንክ፣ ዲዩት፣ ሼር እያደረጋችሁ አድርሱልኝ ሀደራ። ከነዚህ ጋር ዲቤት እንድታደርጉ ደግሞ ከኔ ጋር ዲቤት ለማድረግ ኢንቫይት ላኩልኝ። ገብተን በመጽሐፍ ቅዱስ ዙሪያ ሐሰትን እየተቃወምን እውነትን ከመጽሐፍ ቅዱስ እያነሳን እንሟገታችኋለን። ትውልድንማ እየነዳችሁ አታጥፉ። ስለዚህ በዚህ ልክ ከዚህ በኋላ እታገላችኋለሁ። ዝም ብዬ ነበር፣ ከዚህ በኋላ ዝም አለ። ምክንያቱም የዋጋ የተከፈለበትን የእግዚአብሔር ልጅ የኢየሱስ ክርስቶስን አምላክነት ላይ ከመጣህ መታገስ አልችልም። ስለዚህ ዲቤት ላኩልኝ። ከዚህ ጉዳይ መነጋገር ብትፈልግ አሁን ይሄ ሐዋርያው ገመቺስ የምትባል ናግባ በፈለግከው መጽሐፍ ሄደን እንሞግታል። እኔም ሞግታል። ወንድሜ ጆን አለ፣ እሱም ይሞግታል። ስለዚህ ጥሪ ያደርግላችኋለሁ ገብታችሁ ዲቤት እንድታደርጉ። ላይቭ ላይ ስገባ ኢንቫይት ልከላችኋለሁ። ዶክተር ሐዋርያው ገመቺስ ኢንቫይት ልከላሃለሁ አላችሁ። ኢየሱስ አምላክ መሆኑን የምትቃወሙ የምትገዳደሩ፣ ነገር ግን ራሳችሁን ሐዋርያ ብላችሁ የምትጠሩ፣ ስለዚህ ዲቤት ልከላችኋለሁ። ገብታችሁ ከኝ ጋር መነጋገር ትችላላችሁ። አመሰግናለሁ። መልካም ጊዜ